መጽሐፍ እያገላበጣችሁ ገና ዘፍጥረት ላይ መጣችሁ ስለ እምነት አባት ስለሆነው ስለ አብርሃም ብታወሩ እግዚአብሔር ከአብርሃም ጋር ያደረገው ቃል ኪዳን እግዚአብሔር በክርስቶስ ኢየሱስ ከዓለም ሕዝብ ሁሉ ጋር ሊያደርግ የነበረውን ቃል ኪዳን እያሳየ ነበር። ቀጥሎም ብቸኛ ልጅ ስለነበረው የቃል ኪዳን ልጅ ስለ ይስሐቅ ሲያወራ ስለ አንደያ ልጁ ስለ ክርስቶስ ኢየሱስ እያመለከተን ነበር። አብርሃም ወስዶት መስዋዕት ሊያደርገው ወስዶ ሲያጋድመው ስለኛ መስዋዕት የሚሆነውን አንድ ልጅ ኢየሱስ ክርስቶስን እያመለከተ ነበር። ይስሐቅ ሊሰዋ ሲል የተገኘው ያ በግ በይስሐቅ ፋንታ የተተካው በግ በእኛ ኃጢአት ፈንታ ሊሞትልንና ሞታችንን ሊወስድልን ስላለው ስለ ክርስቶስ ኢየሱስ አሁንም እያወራ ነበር። ከዛም ሄዳችሁ ያዕቆብ ከመሬት እስከ ሰማይ የሚደርስ መሰላል አየው ብሎ በህልሙ ያየው ሰማይና ምድርን የሚያገናኘው ያ መሰላል ክርስቶስ ኢየሱስ እንደነበረን እያሳየን ነበር። የዮሴፍን በወንድሞቹ መከዳት ከዛም መሰቃየት ከዛ በኋላ ግን ያላሰቃዩት ወንድሞቹና ለካዱት ወንድሞቹ ቤዛና አዳኝ ሲሆንላቸው በፈጠራቸው ሕዝቦች ስለሚሰቃየው ስለሚዋረደው በኋላም ግን ላሰቃዩት መዳንና ሕይወት ስለሚሆንላቸው ስለ ክርስቶስ ኢየሱስ እየነገረን ነበር። ቀጥላችሁ ሙሴ እስራኤልን ከግብጽ ባርነት ያወጣ ነፃ አውጪ ዘጻት ያደረገላቸው ነብይ ሆኖ ሲነሳ ክርስቶስ ኢየሱስ ከኃጢአት ባርነት የሚያወጣንና ነፃ የሚያወጣን ወደ ተስፋይቱ ምድር የሚያደርሰን መሪያችን ጌታችን ነብያችንም እንደሆነ እየተናገረም ነበር። ንጉሥ ዳዊት ያ እረኛ የነበረው ንጉሥ ሲሆን ጌታ ኢየሱስ መልካም እረኛችንና ዘላለማዊ ንጉሥ እንደሆነ እያሳየን ነበር። ከዛም ቀጥላችሁ በኢሳይያስ 53 ላይ የምታገኙት የተሰቃየው መሲህ ስለኛ የሚዋረደው ዋጋ የሚከፍለው የሚቤዠን ክርስቶስ ኢየሱስን እየተናገረ ነበር። አሁንም ቀጥላችሁ በኤርምያስ መጽሐፍ ከእስራኤል ጋር የምገባው አዲስ ኪዳን ይህ ነው ሲል አዲሱ ኪዳን የሚፈጸምበትና የሚመጣበት መንገድ ራሱ ኢየሱስ ክርስቶስ እንደሆነ እየተናገረ ነበር። ከዛም ቀጥላችሁ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አደረ ስንል ክርስቶስ ኢየሱስ በምድር ልብ ውስጥ 3 ቀንና 3 ሌሊት አድሮ በትንሣኤ እንደሚነሳ እሱን እያመለከተ ነበር። ከዛም ስለ ሩት ስታነቡ አሕዛብ የነበረችው ሩት ከኑሃሚን ጋር በእምነት አብራት ከተከተለቻት በኋላ የሚቤዣትን ቦዔዝን አግኝታ ከዳዊት ዘር ግንድ ውስጥ የገባች በኢየሱስ ክርስቶስ የዘር ሐረግ ውስጥ የነበረች ብቸኛ ሴት እንድትሆን ሲያደርጋት በጌታችን በኢየሱስ ምክንያት አሕዛብ እንኳን የሚድኑበት መንገድ እየተዘጋጀ እንደሆነ እያመለከተ ነበር። የጽድቅ ንጉሥ የተባለው መልከ ጼዴቅ ለዘላለም ካህን ሆኖ ይኖራል ተብሎ ሲጠቀስለት ዘላለማዊ ካህን የሆነው የማይሞተው ኃጢአት የማያውቀው በድካማችን ሊራራልን የሚችለውን ሊቀ ካህናችንን ጌታ ኢየሱስን እያመለከተ ነበር። ቀጥላችሁም ስለ ኖህ ታሪክ ደግሞ ስታነቡ ከጥፋት ውሃ የዳኑበት ብቸኛው መርከብ አንድ እንደነበረ ከዘላለም ሞት የምናመልጥበት የኛ መዳኛ መርከባችን ኢየሱስ ክርስቶስ ብቻ እንደሆነ እያመለከተ ነበር። መጽሐፋችሁን እንደዚህ ከመጀመሪያ እስከ መጨረሻ ብታነቡት የምታገኙት ሴንተር ራሱ ክርስቶስን የሚያወራ ነገር ነበር። እያንዳንዱ ታሪክ ውስጥ፣ እያንዳንዱ ትንቢት ውስጥ፣ እያንዳንዱ መዝሙር ውስጥ እግዚአብሔር ለሰው ልጆች ያሰበውን ዘላለማዊ ዕቅድ፣ እግዚአብሔር ለሰው ልጆች ያዘጋጀውን ዘላለማዊ ሕይወት በክርስቶስ ኢየሱስ ስለሆነልንና ስለሚሆንልን ቤዛነት የሚያወራ ነው።